አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጤና የተከበራችሁ እንዲሁም የተወደዳችሁ ውድ የኢትዮጵያ ተወላጆች ሁላችሁም በያላችሁበት በሰላማችሁ ብዝዝት ይበል። ጋይስ እኔ ግርም ያለ ነገር ምን እንደሆነ ታውቃላችሁ? አብርሽ ከሩታ ጋር አብሮ መሆን ፈልጎ ሩታን ሄዶ ይቅርታ እየጠየቀ እዚህ ጋር ደግሞ ለሄርሜላ ያለ ቦታ ይለያል። የምሬ ነው የምላችሁ። ቪዲዮን አዳምጡ። የምር እነ ፈረንጁ መቷታል ሄርሜላ ማለት ነው። የሚመታት ልጅ ናት። ሲጀመሩም እንደዚህ አይነት ሴት መመታት ሳይሆን አለ አይደል መገረፍ ነው። የምሬ ነው የምላችሁ። እና ሴት እንዴት ለሴት ክፉ ትሆናለች? የምር በጣም ሚስታስጠላ ነው። በጣም ባለጌ ሴት ናት ሄርሜላ ማለት ነው። ባይዘው ትላንትና በዚህ 3 ቀን ውስጥ ሄዶ ከሩታ ጋር አብሮን ለመሆን እየሞከረ ነው ምናምን እና መጀመሪያ ሩታን ሄዶ ይቅርታ ከመጠየቁ በፊት ልቡን የራሱ ልቡን ንጹህ አድርጎ ነው ሩታ ጋር መሄድ አለብኝ ማለት ነው። እስቲ ቪዲዮን አዳምጡ። እናንተም ደግሞ አስተያየታችሁ ኮሜንት ላይ ያስቀመጣችሁ። የምሬ ነው የምላችሁ። ያን ነገር በጣም ይዛል። አንተና እንዳቀፍኩ እያወራን ነው አይደል? ፈረንጁ ምን እየሆንክ ነው ያለው? በቃ እስቲ አንዴ ከሷ ጋር እናወራ። ምን እየሆንክ ነው ያለው? ምን አገባህ? ምንም አያገባኝም። ግን ደግሞ አይመለከትህም። እሱን እኮ ነው ያቀፍኩት። ከፈለክ ልቀፍክ። አልጋ እንያዝላችኋል። እሱ አይመለከትህም። ራስህን ያዝ። የምታወራውን ነገር አስተካከል። እንዴ ምን አገባህ? እኔ ማወራው ነገር ከማስተካከል በፊት አንተ የምታደርገው ነገር አስተካክል። ስነ ስርዓትን ይዘህ እኮ አንተ የምታደርገው ነገር አስተካክል። መጀመሪያ እኔ አልገባኝ። ኬዙ ከሷ ጋር ነው ከኔ ጋር ነው? ኬዙ አንተ ጋር አይደለም። ኬዚ ከራሷ ጋይስ ለኔ ግራ የሚገባ ነገር ማለት ነው። ለነ ፈረንጁ ምን አገባችሁ እናንተ? ያላን አብርሽ እራሱ ምን አገባ? ስለ ሄርሜላ አግብተዋል፣ ኒካ አስረዋል ምናምን አይደለም። የምሬ ነው የምላችሁ ነው። የአንዳንድ ወንዶች አስተሳሰብ በጣም ያስጠላል። የምር እዛ ጋር ህይወቱ እያበላሻ ያ ህይወቱን ለማስተካከል እየሞከረ ህይወቱ ያበላሻቸው ሄርሜላ አይደለችም? ታዲያ ህይወቱ ካበላሻቸው ሰው ጋር እንዴት ነው ለመኖር የሚያስበው? አረ የምር በጣም ነው ግራ የሚገባው እንደኔ ከሆነ ማለት ነው። አሁን እነ ፈረንጁ ለሱ ብሎ ናቸው ለአብርሽ ማለት ነው። እሱ ግን ምንም እየገባ አይደለም። ታዲያ ሄርሜላ ልቡ ውስጥ ሄርሜላ ካስገባት ወይም ለሄርሜላ ትልቅ ቦታ ካለ አብርሽ ማለት ነው ወይም ሄርሜላ የሚወድ ከሆነ ሩታን ሄዶ ይቅርታ ለመጠየቅ ለምን አስፈለጋ? ይቅርታ መጠየቅ አያስፈልግም ወይም አልገባኝም። ሁለተኛ ላይ አርጋት ነው ሄርሜላን። የምር ጋይስ እናንተ አስተያየታችሁ ኮሜንት ላይ ያስቀመጣችሁ የእናንተ አስተያየቱን ማለት ነው። አብዛኛው ወንዶቹም እስቲ እናንተም የእናንተ አስተያየቱን። ወንዶች ሁሉ እንደዚህ ናችሁ ወይም እንዴት ነው? እየገባኝ አይደለም። የምሬ ነው የምላችሁ። በዚህ 3 ቀን ውስጥ እያየን ነው ሁላችሁም በአብርሽ አካውንት ላይ ሩታን ሄዶ ይቅርታ እየጠየቃ ነው። ነገር ግን ዛሬ የተፖስተው ቪዲዮ አይቼ ነበርኩ። ያ ቪዲዮ ላይ እነ ፈረንጁ ሄርሜላ መጥተዋል። ለምን መታችሁ ብሎ ለሄርሜላ እንትን እያወራ ነው። ለምን አስፈለገ? ለምን ደግሞ የምሰራው ነገር ያስጠላል ነው እያልኩ ያሉት። ተባረለ በዚህ ያክል መለጣጠፍ አያስፈልግም። ና ወደዚህ ፈረንጁ ማውራት ካለብህ ና ወደዚህ። እንዴ ምን እየሆንክ ነው ያለው? አብርሃም ልቀቃቸው። ሲጀመር ማን ልቀቃው? ልቀቃው። ሲጀመርም እሱ ምንም እንደዚህ በጉልበት በምናምን ነው የሚተማመነው። ዝም በለው ጌታን በቃ ስነ ስርዓት በዚህ ያክል ተቆርቆሮ ያላስተውረን በቃ እኮ መብቴ ነው። እንደፈለኩ ማቀፍ እችላለሁ። እንደፈለኩ ማቀፍ እችላለሁ። አይመለከትም ማለት ነው። እኔ እኮ ቆይ ለምንድን ነው ስርዓትሽን ማትይዙ? ስርዓት የለሽም እኮ ማቀፌ ገርሞ ነው አይደል? ማቀፌ በጣም አስገረማ። ማቀፍ ብቻ አይደለም ልስመውላ እችላለሁ። መብቴ ነው። ስነ ስርዓትን ያስፈረድሽ እጄን እንዳታሳርፍብኝ አላበዛ። ልጅቷን ትወዳታለህ ነው ያምር እንዴ? ወዳትማ ይሄ ሁሉ ጣጣ እኮ መሄድ ያስፈልገኝ ማለት ነው እኮ። ምን እየሆንክ ነው ያለው? ከነሽማ ጋር ታዲያ ጸብህን እኮ የግል አደረከው። የግል ጸብ የለኝም አብርሃም። እንዴ የግል ጸብ በእናንተ በሁለታችሁ ምክንያት እየተጎዳ ያለ ሰው አለ እንዴ? አንተ ምን ቤት ነህ እኮ ምንም አያገባኝ። ግን ደግሞ በእናንተ ምክንያት እየተጎዳ ያለ ሰው አለ አብርሃም። እንዴ እሺ ቆይ እኔ ላስተካክለው። አንተ ምን አገባህ? አሁን እኮ ኬዝ የሚመስሉ የግል ራስህ ከዛ በፊት አንተና ሄርሜላ የምትተዋወቁ እኔ በመሀል መጥቼ የሆነ ነገር ያደረኩ ምናምን ነው የምትመስሉት። ሁሌም የኛን ክብር እንትን በመታሰውላ ፈረንጁ መጀመሪያ ራስህን አክብረው። ሲጀመር ፈረንጁ አብርሃም በጣም ታጋሽ ስለሆነ ነው። እኔ ለሱ የሰደበችው ስድብ ለእኔ ሰርባ ቢሆን ድሮ ገላ